ይመስገን። እሺ የሚያድን ጥምቀት አለ በኦርቶዶክስ? አዎ። እሺ አንተ አምነት ድነሃል በጥምቀት? አምነህ ድነሃል ወይ በጥምቀት? አይ ሳያምኑ የሚጠመቁ ነበሩ። ሳያምኑ የሚጠመቁ ሰዎች ነበሩ። ማስረጃ እሰጥሃለሁ። ማስረጃ ስጠኝ። ማቴዎስ 28:14 ጀምረህ አውጣልኝ። ማቴዎስ 28:14 እሺ ምን ይላል? መጀመሪያ ከላይ ጀምሮ እንግዲህ ሄዱና በአብ በወልድ በመንፈስ ቅዱስም እያጠመቃችሁ አሕዛብን ሁሉ አስተምሩ ይላል። 28:14 ነው ያልከኝ? ማቴዎስ 28:14 ይህንንም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው። ምንድን ነው የምታነበው? የማቴዎስ ወንጌል ምዕራፍ 28 አይደል ያልከኝ? እሺ ምዕራፍ 28 ከቁጥር ስንት ነው ያልኩህ? 14 ነው ያልከኝ? እሺ ከ14 ሳይሆን 18 ነው ያልኩህ። እሺ አሻሻልከው? አሁን ችግር የለም አሻሻል። አይ አላሻሻልም። ማሻሻል አይደለም ምን ቀጥታ ጥቅስ እኮ ነው። ምን ማሻሻል አለው? እሺ ከስንት ልጀምርልህ? ከ18 ጀምራ አንብበው። እሺ ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይ በምድር ተሰጠኝ። እንግዲህ ሂዱና አሕዛብን በአብ በወልድ መንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው አለ። እሺ መጀመሪያ አጥምቃቸው አስተምራቸው ነው የሚል እዚህ ላይ ምን ለማለት ነው? ጥያቄ ነው ያለ ወይስ መልስ? መልስ አለኝ ነው ያልከኝ እኮ። መልስ እኮ ታዲያ ይሄው። እሺ ምንድን ነው ይሄ? ስለዚህ ያላመነ ሰው ይጠመቅ ብሎ ጌታ አዟል እያልከን ነው ያለው? አዎ ይሄው ጥቅሱ ታዲያ ምን? እሺ ጻፉለት። ያላመነ ሰው ጌታ አጥምቁ ብሏል፣ ጌታ አዟል እያለን ነው ያለው። ጻፉለት ከስር አቋሙን እንዳይቀየር ማለት ነው። ያላመነ ሰው አቋም ይሄ ነው አይደል? ያላመነ ሰው ጌታ እያላችሁ ያለው ያላመነን ሰው አጥምቁና ከዛ በኋላ ደግሞ አስተምራችሁ ከዛ ደቀ መዝሙሬ አድርጉ አለ እያልከን ያለው ጌታ። መጀመሪያ ይኸውልህ መጀመሪያ እኔ እንትን ለማለት ሳይሆን መጀመሪያ ሌላ እንትን ማለት አይደለም። መጀመሪያ አቋም ይሄ ነው ወይ? መጽሐፍ ቅዱስ ተቀበለው እኔ ምንም አላወራውም። አቋም ይሄ ነው ወይ? ሁለት አይነት አጠማመቅ አለ። መጀመሪያ ይኸውልህ አምነውም ሳያምንም ጥምቀት አለ። እኔ አልጠየቅኩም ስለ ጥምቀት አይነት። አሁን የጠየቅኩህን ጥያቄ በደምብ ስማ። ይሄ ክፍል ጌታችን ኢየሱስ ክርስቶስ ሲያዛቸው እያጠመቃችሁ ከዛስ ጌታን እንዲቀበሉ አስተምራችሁ ደቀ መዝሙር አድርጉ ብሎ ነው እየተናገረ ያለው ወይ ጌታ? እና ታዲያ እሺ ምን ታደርገው ታዲያ ነው ወይ? አቋምህን ንገረኝ ብራዘር። ማለት ምንድን ነው? አሁን እኮ አልገባኝም። ያላመነ ሰው አጥምቁ እያለ ነው ወይ ጌታ እየተናገረ ያለው? ወደ ዓለም ሁሉ ሂዱና ያላመነ ሰው አጥምቁ እያለ እየተናገረ ነው ወይ ያለው ጌታ? ይሄው ጥቅስ እኮ ነው የሚልልህ። ምንድነው ከኔ እንደምፈልገው? ይሄ ጥቅስ እንደዛ ነው ወይ የሚለው እየጠየቅኩ ነው ያለሁት። አዎ በቃ በጣም ጥሩ። ስለዚህ ቤተክርስቲያን ያላመነ ሰውን ታጠምቃለች እያልከን ያለው? መጀመሪያ ይኸውልህ መጀመሪያ እኔን የምትሰማኝ ከሆነ መጀመሪያ ስማኝ ብራዘር። ቤተክርስቲያኔ ያላመነ ሰውን ይሄንን ቃል መሰረት አድርጋ ታጠምቃለች በለኝ። ያመነም ለምንድን ያመነ ነው የምታጠምቀው? መጀመሪያ ይኸውልህ ያመነም ያላመነም ይኸውልህ መጀመሪያ የምትረዳው ነገር ይኸውልህ ስማኝ። ምንም መጀመሪያ ምናምን አትበል። የጌታን ትእዛዝ ነው የነገርከኝ። የጌታ ትእዛዝ ላይ መጀመሪያ እምነትና ጥምቀት አይለያዩ፣ አንድ ናቸው። እምነትና ጥምቀት አይለያዩ። መጀመሪያ በአንተ ነው አሁን የምንሄደው። ይሄ ጥቅስ ያላመነን ሰው ወደ ዓለም ሂዱና ምን አለ? ያላመነን ሰው አጥምቁ እያለ ነው ጌታ እያልከን አይደል ያለው? አዎ ይኸው እዚህ ላይ ጥቅሱ እኮ ማቴዎስ 28:19 ላይ እኮ እንግዲህ ሄዱና አሕዛብን በአቡነ መንፈስ እያጠመቃችሁ አስተምሯቸው ይላል። ይህ ምንም ግልጽ ነው። ምንም ስለዚህ ጌታ የተናገረውን ቃል በቃል ቤተክርስቲያን ተገብራለች። አዎ በስርዓት። አይ በስርዓት እርግጠኛ ነህ? አዎ እርግጠኛ ነህ? እርግጠኛ ነህ?
አሁን ማስፈራራቱ አይደለም ወንድም። እርግጠኛ ነህ ወይ? እንወቀው። ኦርቶዶክስ ያላመነን ሰው እንደምታጠምቅ እርግጠኛ ነህ ወይ? መጽሐፍ እኮ ነው የሚለው። እኔን ምንድነው ይህንን መጽሐፍ ቤተክርስቲያን በህይወቷ አፕላይ ታደርጋለች። የእግዚአብሔርን ቃል ያላመኑ ሰዎችን ታጠምቃለች ኦርቶዶክስ። መጀመሪያ ስለ ኦርቶዶክስ አለ። መጀመሪያ የመጽሐፍ ቅዱስ ጥቅስ አለ። አረ ወዳጅ ምንም ስለ ኦርቶዶክስ ነው እያወራን ያለው። የጥቅስ ማስረጃ አይደለም። ለምን ትፈራለህ? አንተ እኮ የፍርሃት ነው። በቃ አትደበቅ። እየተደበቅኩ አይደለም። ካልተደበቅ ቤተክርስቲያኔ ይህንን ጥቅስ ጠቅሳ ያላመነን ሰው ታጠምቃለች በለን። መጀመሪያ ልንገር፣ መጀመሪያ ምንም መጀመሪያ መጨረሻ የለውም። ይሄንን ጥቅስ ቤተክርስቲያኔ ወስዳ ያላመነን ሰው ታጠምቃለች በለን። ከዛ በኋላ ነው የምንገርም። በጣም ነው ሲጀመር መጀመሪያ አውቋልኩ። መጀመሪያ ጠቅቶ ግድ የለም ጠቅሰው የለ እንቀበልህ፣ እንስማ። ቤተክርስቲያኔ ያላመነን ህዝብ ትቀበልና ታጠምቃለች በለን አልኩ እኮ። ጥቅስ እኮ ጠቀስኩልህ። ምንድን እንደህ ነው የምትፈልግ አሁን አንተ? በለው እስቲ ቤተክርስቲያኔ ያላመነን ሰው ታጠምቃለች በለኝ በዚህ ጥቅስ መሰረት። ለአንተ ሪከርድ እንዲመች ፈልገህ ነው እንዴ? አሁን ይሄንን በለው ወዳጅ። እምነትህ ከሆነ ለምን ታፍርበታለህ? ሪከርድስ ባረግ ምን ችግር አለ? እምነትህ ከሆነ ለምን ታፍርበታለህ? አይ በጣም እኔ እምነቴን ይኸውልህ፣ ሪከርድ አይደለም። የፈለግከውን ነገር ብታደርግ አይ ዶንት ማይንድ፣ እምነቴ ነው። አየህ እኔ ጠየቅኩ። አሁን አንተ እንደ አንድ ኦርቶዶክሳዊ ይሄ ጥቅስ እምነትህ ከሆነ ኦርቶዶክስ ያላመነን ሰው ታጠምቃለች ወይ? አዎ ከሆነ መልስ አዎ፣ ያላመነን ሰው ታጠምቃለች ብለህ ንገረን። ይኸውልህ መጀመሪያ የምልህን ሰማኝ። ይኸውልህ አሁን ያመነ መልስ አሁን መልስ ይሄን ጥቅስ ጠቅሰሃል። መልስ እሺ እኮ ይኸውልህ ሄዱና አሕዛብን ኤክስፕሌን አድርገዋል አልኩም። የጠየቅኩህን ጥያቄ ወዳጅ፣ ሄዱና አሕዛብን በአቡሉ መስክ እያጠመቃችሁ የጠየቅኩህን ጥያቄ ወዳጅ፣ የጠየቅኩህን ጥያቄ አሕዛብን ሳያምኑ ታጠምቃለች ብለህ የምታምን ከሆነ አዎ ታጠምቃለች ብለህ ንገረን። የመጽሐፍ ቅዱስ ማስረጃ ከዚህ በላይ ምን እንድሰጥ ነው የፈለግከው? እኔ እኮ ምን እንድሰጥ እንደፈለግ ቤተክርስቲያን ይህንን ጥቅስ ትቀበሏለች እና ያላመኑ አሕዛቦችን ታጠምቃለች ብለን መልስልኝ። የመጨረሻ እድል ነው የምሰጥህ፣ ካለዛ ታች ወደ ነው የምትማረው። ፈጣሪ ስም እኮ ያልኩ እኮ ጠቀስኩልህ እኮ። እሺ አዎ ብዬ እኮ ጠቀስኩልህ። ምንድን ነው አዎ ያልከው? እንስማ። ሰው እየሰማ ነው። ምንድን ነው እየሰማ ነው ያለ ነው? ንገረን እኮ። ነገርኩህ እኮ። ምንድን ነው እሱ እኮ? ይኸውልህ አሁን መጀመሪያ ብራዘር ምንድን ነው እሱ? እየሰማን አዎ ብለሃል። ምንድን ነው ያላመነ አሕዛብ ኦርቶዶክስ ታጠምቃለች ያልከን ያለው እኮ? መጀመሪያ የምነግርህን ተሰሲ መጀመሪያ አዳምጥ ወንድሜ። እኔ የምነግርህን አይዞህ። ሌላ ጊዜ እምነትህንና የምጠቅስበትን ነገር አምነህ ስታወራ በድፍረት ተናገር። እሺ ወዳጅ፣ በድፍረት ስታወራ ማለት ነው። እሺ